በጣም ደስ ይለናል በኢትዮጵያ። ቀጥሎ ባለው ሁኔታ ደግሞ ሲናይ የሚመር መንግስት በተለይ ይሄን ካል ይህ ሁሉ ሊከናወን የቻለው ይሄን ማወቅ ያስፈልጋል። ይሄን በታሪክ ተመዝግቦ የተቀመጠ ነገር ነው መቀመጥም ያለበት። ኢቭን እንኳን እሱ ዛሬ የቀረበው ሰነድ ራሱ በመደመር መንግስት ሰነድ መሆን አለበት። ለዚህ ለጨለጡ ከተማ አስተዳደር ለትውልዱ ነገ የሚሆን ሆናል። ከተማችን እያደገ ነው አለ የማይካዳቅ ስለሆነ ማለት ነው። ይሄንን መቀየር ወዲህ ማመላለስም የምንችለው አይደለም በማየታችን። ቀጥሎ ደግሞ ምንድነው አሁን የሚያስፈልገው? እኔ ራሴ የት ነበር እንልበል 4 መሰረታዊ ሀሳቦች አስቀምጣለሁ። የት ነበር፣ ከየት ተነሳን፣ የት ደርሰናል፣ አሁን ምን ይዘናል? ይህንን በቃ ራሱ በአእምሯችን ውስጥ መመርመር ያስፈልጋል። ዛሬ ያለንበት የመደመር መንግስት የደረስንበት ሁኔታ ከየት ወዴት የሚለው የሚገለጽበት ባረም በእኛ ውስጥ በእነዚህ አይነት ሁኔታዎች ሊኖሩ ይችላል። የመደመር መንግስት ግን አሰባስቦ ያስተዳደረ በብልጽግና እየተመራ ለዚህ ጉዳዩ አድርሶናል። እያያዝ ያስፈልጋል። ከታች ከብልጽግና ፓርቲ ህብረተሰብ ጽህፈት ቤት አንስቶ እስከ አብይ ድረስ ያለው ይህ መንግስት ከመጣ በኋላ በርካታ ለውጥ እያየን ነው። በርካታ ለውጥ በትምህርት ሪፎርም ላይ፣ በሀገሩ ሪፎርም ላይ፣ በኮሪደር ላይ ቅድም የተባለው ነገሮች ሁሉ ትውልድ እንዲደሰትና የትውልድ ምቹ ሁኔታ የፈጠረ ፓርቲ ከመሆኑ አንጻር እጅግ ኮርቻለሁ ብዬ ያነሳለሁ።